በሀገር ውስጥም እንዲሁም ከባህር ማዶ የምትገኙ አድማጭና ተመልካቾቻችን ከበረባሶ ሚዲያ በርከት ያሉ አህጉራዊ እንዲሁም ዓለም አቀፋዊ መረጃዎችን ወደ እናንተ ይዘን ቀርበናል። በቅድሚያም አርዕስቶቹን የኤርትራው የማስታወቂያ ሚኒስትር ዛሬ ጠንከር ያለ መግለጫ ስለ ኢትዮጵያ አንስቷል። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት። ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮች ክፉኛ ያበሳጨ ይመስላል። ይህንን በተመለከተም የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ስለ ኢትዮጵያ በርከት ያሉ ጉዳዮችን አንስተዋል። በተለይም ኢትዮጵያ ነጻነታችንን በእጃችን አልሰጠችንም፣ ስለዚህም አሁንም ነገም ኢትዮጵያን በጦርነት አሸንፈን ነጻነታችንን እናስቀጥላለን ሲሉ ተደምጠዋል። ሌሎች በርካታ መረጃዎችም ተሰራጭተዋል። ይህንን በተመለከተም ትኩስ መረጃ ይዤ ቀርብ ያለው አብሮነታችሁ እስከ ፍጻሜው ድረስ ካልተለየኝ የምታደምጡት ይሆናል። ይህ በእንዲህ እንዳለ በሌላ በኩል አሜሪካ የእስራኤልና የፍልስጤም ጦርነት እንዲቆም አዘዘች። ባለ 20 ነጥብ ይዞታ ያለውን መግለጫ ያሰራጨችው አሜሪካ በትራምፕ በርካታ ጉዳዮችን አንስታለች። ሐማስ የትራምፕን የሰላም እቅድ ተቀብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ባለ 20 ነጥብ የሰላም እቅዱን እስከ ዛሬ እንዲቀበል ማስጠንቀቃቸውን ተከትሎ ቡድኑ አርብ ዕለት የሰላም እቅዱን እንደሚቀበልና ታጋቾችንም እንደሚለቅ አስታውቋል። ሐማስ የሰላም እቅዱን እንደሚቀበል ባስታወቀ በሰዓታት ውስጥ ትራምፕ እስራኤል ጋዛን መደብደብ እንድታቆምም አሳስበዋል። ስለዚህ መረጃም የምታደምጡትን ትንታኔ የማቀርብ ይሆናል። ለቻናሉ አዲስ የሆናችሁ በረባሶ ሚዲያን ሰብስክራይብ በማድረግና የደወል ምልክቷን በመጫን ዘውትር አህጉር አቀፍ እንዲሁም ዓለም አቀፍ መረጃዎችን ወደ እናንተ የምናቀርብ ይሆናል። ማንኛውንም ሀሳብ አስተያየታችሁን በኮሜንት መስጫ እንድታቀርቡልን ከወዲሁ እየገለጽን ወደ ትንታኔው አመራሁኝ። ሰናይ ቆይታ እንዲሆንላችሁ ከወዲሁ ተመኘው። በቅድሚያም ከሀገር ውስጥ በምርጫ ቦርድ የተሰረዘው ህወሓት ሰላማዊ የፖለቲካ ትግል ከአንድ ወገን ብቻ ሊመጣ አይችልም አለ። በምርጫ ቦርድ የተሰረዘው ህወሓት ዛሬ ባወጣው መግለጫ የትግራይ ህዝብ ለሰላም ብዙ ዋጋ እየከፈለ ነው በማለት ጀምሮ የኢትዮጵያን መንግስት ስምምነቱን ወደ ጎን በመተው ከሷል። ሲቀጥልም የኢትዮጵያ መንግስት የትግራይን ህዝብ ሞትና ስቃይ የሚያራዝመው አጀንዳዎች ላይ ተጠምዷል ያለው ህወሓት አክሎም መንግስት ወራሪ ኃይሎችን ከትግራይ ግዛት ከማስወጣት ይልቅ አሁንም እያደራጀና እያስታጠቀ ነው፣ እንዲሁም ከአንዳንድ ከሃዲዎች ጋር በመተባበር የታጠቁ ኃይሎችን እያደራጀና እያስታጠቀ ነው ሲል አስረድቷል። በተጨማሪም መንግስት ሰፊ ፕሮፓጋንዳ ዘመቻ እንደከፈተበት የጠቀሰው ህወሓት መግለጫውን ሲቀጥል የትግራይ ህዝብ መሪ ድርጅቱ ህወሓት አሁንም በመርህ ላይ የተመሰረተ የሰላም እምነት አላቸው። ስለሆነም ሁሉንም ልዩነቶች በሰላማዊ የፖለቲካ ትግል ብቻ ለመፍታት ሲሰሩ ቆይተዋል። ነገር ግን ሰላም ከአንድ ወገን ፍላጎት ብቻ ሊመጣ አይችልም ሲል በመግለጫው አስታውቋል። በምርጫ ቦርድ የተሰረዘው ህወሓት በድጋሚ የተለያዩ ትጥቃዊ ትግሎችን ለመጀመር እንቅስቃሴ በትግራይ በኩል እንደጀመረ የሚገልጹ በርከት ያሉ መረጃዎችም እየተሰራጩ ይገኛሉ። የመንግስት ስልጣን ከተነጠቀ በኋላ ፈናፈኛ ያጡት የህወሓት ከፍተኛ አለቆች አሁንም የትግራይ ህዝብን ለስቃይና ለመከራ ሊዳርጉ የሚችሉ በርካታ እቅዶችን እያቀዱ ስለመሆናቸውም ተገልጿል። ይህ በእንዲህ እንዳለ በሌላ በኩል የኤርትራ የማስታወቂያ ሚኒስትር ዛሬ ጠንከር ያለ መግለጫ አውጥቷል። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅናን ማንሳት አለባት። ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ህጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮችን ክፉኛ ያበሳጨ ይመስላል። ይህን ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነጻነታችንን ከኢትዮጵያ በስጦታ አልተበረከተልንም፣ ኢትዮጵያን አሸንፈን ያገኘነው ነው ሲሉ ተደምጠዋል። ኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ አይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነም
እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ሲሉ ተደምጠዋል። ለዚህም የኢራቅና ኩዌትን ታሪክ አጣቅሰዋል። በጽሁፍ የኢትዮጵያ ሰራዊትን ሲዋጉ በተለይም በመንደፈራ በምጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነም እንደቆሰለ እንደሞተና እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡ ታይተዋል። በሌላ በኩል ወደ ዓለም አቀፋዊ መረጃ ስናልፍ እስራኤል የጋዛ ወረራ እንዲቆም አዘዘች። ሐማስ የትራምፕን የሰላም እቅድ ተቀብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ባለ 20 ነጥብ የሰላም እቅዱን እስከ ዛሬ እሁድ እንዲቀበል ማስጠንቀቃቸውን ተከትሎ ቡድኑ አርብ ዕለት የሰላም እቅዱን እንደሚቀበልና ታጋቾችንም እንደሚለቅ አስታውቆ ነበር። ሐማስ የሰላም እቅዱን እንደሚቀበል ባስታወቀበት በሰዓታት ውስጥ ትራምፕ እስራኤል ጋዛን መደብደብ እንድታቆም አሳስበዋል። ስፑትኒክ እንደዘገበው እስራኤል የጋዛ ወረራ እንዲቆም ያዘዘች ሲሆን የእስራኤል መከላከያ በጋዛ የመከላከል እርምጃዎችን ብቻ እንደሚያከናውን ተጠቁሟል። በእስራኤልና በፍልስጤም መካከል እየተደረገ የቆየው ይህ ጦርነት በርካታ ውድመቶችን እንዲሁም የሰው ነፍስን መንጠቁ የሚታወስ ነው። አሁንም እስራኤል ከጋዛ ወታደሮቿን ሳታስወጣ የመከላከል ሂደትና ሌሎች ተግባራትን እንደምታከናውን ገልጻለች። ሐማስ በበኩሉ ይህንን የሰላም ስምምነትና የጦርነት የማቆም ዘመቻ እንደሚቀበል ከገለጸ በኋላ በርካታ የዓለም አቀፉ ማህበረሰብ በደስታ ሲፈነጥዙ ተመልክተናል። በተለይም በጋዛ ውስጥ የሚገኙ ህጻናት፣ አዛውንትና በርካታ ሴቶች በዚህ ጦርነት በርካታ ጉዳት እንደደረሰባቸው የሚታወስ ነው። ህጻናት ሞተዋል፣ አዛውንት ሞተዋል፣ ሴቶችም በርካታ እንግልት ደርሶባቸዋል። ተኩስ አቁም ስምምነትና እንዲሁም የወረራ ሂደት የማቆም ጉዳዮች በአሜሪካ በኩል ተቀባይነት ማግኘቱና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ሂደት ለማሳለጥ ከፍተኛ ትኩረት መስጠታቸው በቀጠናው ላለው የሰላምና መረጋጋት ሁኔታ ከፍተኛ ሚና ሊጫወት እንደሚችል በበርካታ ዓለም አቀፍ ሚዲያዎች እየተዘገበ ይገኛል።